ሰላም ወገኖች እንደምን አላችሁ? ዛሬም ከመጽሐፍ ቅዱሳችን ክፍል አንድ ሐሳብ ይዘን እንነጋገርበታለን። የመጽሐፉ ክፍል የሚገኘው ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ነው። ሐሳቡ ሁለት ክፍሎች ይኖሩታል። ዛሬ ግን መነሻ እንዲሆንን ዘንድ አንድ ሐሳብ አለ። ቁጥር 35 ላይ ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን? አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው? አለው። ኢየሱስም አይተኸዋልም፣ ከአንተ ጋርም የምነጋገር እሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ። ሰገደለትም፣ በኢየሱስ ክርስቶስ ላይ አመነ። ይሄ ሐሳብ ከዚህ በፊት ኢየሱስ ክርስቶስ የእሱን ደቀ መዛሙርቶችን ጠይቆት ነበር። ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 17 ስናነብ እንዲህ ይላል። ኢየሱስም ወደ ፊልጶስ ቄሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ስለ እኔ ሰዎች በከተማ ውስጥ ምን ብሎ ነው የሚያወሩት? እኔን ምን እያሉኝ ነው ብሎ የእሱን ደቀ መዛሙርት ከሱ ስር ትምህርት የሚማሩትን የሚከተሉትን ጠየቋቸው። እነሱም አንዳንዱ መጥምቁ ዮሐንስ ነው ይሉዋል፣ ሌሎቹም ኤልያስ ነው ይሉታል፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። ታዲያ ከተማ ውስጥ የሚያወሩ ሰዎች አንዳንዶቹ መጥምቁ ዮሐንስ ነው ሲሉ፣ ሌሎቹ ኤልያስ ነው ሲሉ፣ ሌሎቹም ነቢዩ ኤርምያስ ነው ሲሉ፣ ሌሎቹም ከነቢያቶች አንዱ ተነስቷል ብሎ ሲያወሩ፣ እናንተ ግን ምን ትሉኛላችሁ? ለእናንተ እኔ ማን ነኝ ብሎ ጠይቃቸው። ስምዖን ጴጥሮስም መልሶ እንዲህ አለ፣ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ አለው። ይሄን ለአንተ ምን አልነገረም? የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም ብሎ በጴጥሮስ ላይ ኢየሱስ ክርስቶስ ቃል አወጣበት። የዚህ ታሪክ መነሻ ከዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ነው የሚጀምረው። እንዲህ ይላል ክፍሉ፣ ሲያልፉም ከመወለዱ ጀምሮ ዕውር የሆነውን ሰው አየ ይላል። ኢየሱስ ክርስቶስ ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ላይ ከመወለዱ ጀምሮ ከእናቱ ማኅፀን ጀምሮ አንድ ቀንም የዚህን ምድር ብርሃን ያላየ ሰው ነበረ። ማን ነው እሱ ብትሉ ዓይነ ስውሩ የሆነ ሰው ነበር። ይህን ሰውዬ ሲያዩት ከኢየሱስ ጋር የነበሩ ደቀ መዛሙርቶቹ ጥያቄ ያነሱበት። ይህ ሰውዬ ዓይነ ስውር ነው። ዓይነ ስውር ሆኖ እንዲወለድ የማን ኃጢአት ነው በሱ ላይ ያለው? የራሱ የወላጆቹ ወይስ የማን ብሎ ጥያቄ ያነሱ። ኢየሱስም መለሰላቸው ነው የማንም ኃጢአት
በዚህ ሰውዬ ላይ የለም። እሱ ኃጢአተኛ አልነበረም። የእናቱ ኃጢአት ወይም የአባቱ ኃጢአት በሱ ላይ የለም። እግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። አይነ ስውር ሆኖ የተወለደው ወላጆች ስለሰሩበት ኃጢአት አይደለም። ምክንያቱም ሊጠይቁት የቻሉት አይሁዶች ነገሮችን በዛ በኩል በባህል በኩል ስለሚተረጉሙ ነው። እግዚአብሔር ሰውን የሚቀጣው እግዚአብሔር ሰውን በዚህ አይነት መቅሰፍት ውስጥ የሚያስገባው ጎደሎ እንዲሆን የሚያደርገው ሰዎቹ ኃጢአት ስለሰሩ ነው ብሎ ስለሚያምኑ ነው። ስለዚህ ነው የኢዮብ ሶስቱ ጓደኞች ኢዮብን ሲነዘንሱ እንደዛ የሚሉት አንተማ ኃጢአት ስለሰራ ነው እንጂ አንተማ ኃጢአት ባይኖር ኖሮ ንስሐ ግባ፣ እንደዚህ በአንድ መቅሰፍት ውስጥ አትገባም ነበር። 10 ልጆች በአንድ ቀን፣ እነዚህ ሁሉ ሀብት እንዴት በአንድ ቀን ያልቃል ብሎ ይነዘንዙት ነበር። እንዴት ደግሞ ራስ ሰውነት ቁስል በቁስል ይሆናል? አንተ እግዚአብሔርን የምትፈራ ከሆነ ኃጢአት የሌለብህ ሰው ከሆነ እያሉ የአይሁድን ሕግ የሚያነሱ ብዙዎች ስላሉ ነው እነዚህ ደቀ መዛሙርቶቹ እንደዛ የጠየቁት። ከዚህ ውስጥ አንዳንድ ጊዜ በመከራ ውስጥ ስናልፍ መከራ በኃጢአታችን ምክንያት ብቻ የመጣ እንዳይደለ ልንረዳ ይገባል። አንዳንድ ጊዜ እግዚአብሔር በመልካም ነገር ሊፈትነን ሊያመጣ ይችላል። አበጥሮ እንደ ወርቅ ተነጥረን እንዲወጣ እግዚአብሔር በመከራ ውስጥ ሁሉ ሊያደርገን ይችላል። አንዳንድ ጊዜ እንደዛ አይነት መከራዎች እግዚአብሔር የራሱን ክብር የሚገልጥባቸው መንገዶች ሊሆኑ ይችላሉ። ስለዚህ ደዌ ኢየሱስ ክርስቶስ ሲናገር እንዲህ ብሎት ነበር ስለ አልዓዛር። ይሄ ደዌ የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት አይደለም አላቸው። ለማርታና ለነዚህ መልእክት ስለተላከ አልዓዛር ከ4 ቀን በኋላ ነው ኢየሱስ ያስነሳ። ግን እንደዛ ብሎ ይናገር ነበር። ይሄ ደዌ የእግዚአብሔር ክብር እሱ የሚገለጥበት ነው እንጂ ይላል። ይህ የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት አይደለም አላቸው። ከዛ ቁጥር 4 ላይ ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልበት ሌሊት ትመጣለች። ከዛ ጥያቄ ውስጥ በአንዴ አስወጣቸው። ከጥያቄ ውስጥ ብድግ አረጋቸው። ቀን ሳለ የላከኝን ሊያደርግ የላከኝን ልፈጽም ይገባኛል። በዓለም ሳለው የዓለም ብርሃን ነኝ አለ ቁጥር 5 ላይ። ስለዚህ ቀን ሳለ የላከኝን የአብን ፈቃድ ላደርግ ልፈጽም ይገባኛል። ማንም ሊሰራ የማይችልበት ሌሊት ቀን ትመጣለች። ሌላኛው ይሄ ሐሳብ ሲገለጽ ይሄ ምድር ቴምፖራሪ ጊዜያዊ እንደሆነ መግለጽ። ሁለተኛ ኢየሱስ ክርስቶስ የመጣው የአንድ ሰውዬን አይኑን እውር የነበረውን ለመክፈት ብቻም አይደለም፣ መንፈሳዊ እውርነቶቻችንን ሊያወራ እንጂ የመንፈሳዊ ጨለማን ሊገፍ እንጂ መዳኑን ሊያሳይ እንጂ። ስለዚህ ኢየሱስ የዓለም ብርሃን ነው። ኢየሱስ አካላዊ ጨለማን ብቻ ሳይሆን የሰውን ልጅ የኃጢአትን ጨለማን የሚያበራ እውነተኛ ብርሃን መሆኑን ያረጋግጣል። ያ ኢየሱስ ንግግር እኔ የዓለም ብርሃን ነኝ ካለ በኋላ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ስለዚህ አይነ ስውሩ ሰውዬ የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ነው እንደዚህ ያለው፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሚያምንብኝ ብኖር ሕይወቱ ብርሃን ይሆንለታል። ሃሌሉያ! ብርሃን ይሆንለታል። ምን ነው እናንተ ለዚህ ለጊዜያዊ